በሀገራችን እውቅናን ያተረፉ አርቲስቶች በየሚዲያው እየወጡ ከሚመጻደቁበት መልካም ባህሪያቸው ውጭ ለማመን የሚከብድ አጃይብ የሚያሰኝ ባህሪ አላቸው። ለዛሬ ልናጋራቸው ወደድነው ባለባቸው አደገኛ ሱስ ምክንያት ህይወታቸው የተበላሸ የፍቅር አጋራቸውን ያጡና ከተለከፉበት አደንዛዥ ሱስ ውጭ መንቀሳቀስ የማይችሉ 5 ሴት አርቲስቶችና ወደ ሱስ የገቡበትን አስገራሚ ምክንያት እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ስለነዚህ 5 ተወዳጅ አርቲስቶች እውነትን መሰረት ያደረገ በማስረጃ የተደገፈ ባህሪያቸውን እናጋራቸዋለን። ይህ የምን ጊዜም ያልተሰሙ አዳዲስና ወቅታዊ መረጃዎች ምንጭ ነጋሪ ሚዲያ ነው። ፈጣንና አዳዲስ የመዝናኛው ዓለም ወሬዎች ሲለቀቁ በቶሎ ወደ እናንተ እንዲደርሱ ነጋሪ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አምስተኛ እፀ ሕይወት አበበ። ብዙዎች ሞቅ ደመቅ ባለው የሰርግ ፕሮግራሟ ያስታውሷታል። ፔንዱለም፣ ከዕለታት፣ ወፍራሙ ድርዬ፣ አስነኪኝ፣ ቀዝቃዛው ጦርነት፣ ሰላዮቹ፣ ሌዲስ ፈርስት ከሰራቻቸው ፊልሞች ውስጥ ጥቂቶቹ ናቸው። ባለሀብት አጥምደው ከሀገራችን የፊልም ኢንዱስትሪ ከተሰወሩት አርቲስቶች መካከል አንዱ የሆነችው እፀ ሕይወት አበበ ትዳር አልሰምር ጎጆ በፍቅር አልጸና ካላቸው አርቲስቶች ውስጥም ተጠቃሽ ነች። በርካታ ድርጅቶችን የሚያንቀሳቅስ ግለሰብ አግብታ በፍቺው ከ50 ሚሊዮን ብር በላይ ማግኘት የቻለችው ተዋናይት እፀ ሕይወት አበበ የምሽት ክለቦች ላይ ከማይጠፉ የተለያዩ ሱሶችን ከሚጠቀሙ አርቲስቶች ውስጥም ቀዳሚዋ ነች። ይባስ ብላይ እቺ ተወዳጅ ተዋናይ መሃል ቦሌ ላይ ከ10 ሚሊዮን ብር በላይ ወጪ አውጥታ የምሽት ክለብ ቤት በመክፈት ስራዋም ውሏም ከሆነ ሰንበትበት ብሏል። ሲንግል ማምነት የተመቻት የምትመስለው ተዋናይት እፀ ሕይወት አበበ ከሀገራችን የፊልም ኢንዱስትሪ ከጠፋች በርካታ ዓመታትን አስቆጥራለች። እፀ ሕይወት በከፈተች የምሽት ክለብ ውስጥ የማይደረግ አጸያፊ ስራ የማይፈጸም ነውር የለም። በመዲናችን አዲስ አበባ ያሉ የምሽት ክለቦችን ለተመለከተ ለነገው ኢትዮጵያዊ ትውልድ ማዘኑ አይቀርም። ትዳሯን በሽማግሌ ለማስተካከል በርካታ የቅርብ ሰዎቿ ደፋ ቀና ቢሉም ተዋናይት እፀ ሕይወት ባለመፈለጓ ምክንያት ሳይሳካ ቀርቷል። ታዲያ ብዙዎች አሁን ያለችበት የነጻነት ሕይወት ተመችቷታል፣ የገንዘብ ችግር የለባትም፣ ስለዚህ ባል የተባለ ያስፈልጋትም ሲሉ ይደመጣሉ። ሌሎች ሰዎች ደግሞ ቢያንስ ለልጆቿ ስትል ከባለቤቷ ጋር እርቅ መፍጠር አለባቸው ሲሉ የግል ሀሳባቸውን ያጋራሉ። ውድ አድማጭ ተመልካቾቻችን ለአራት ልጆቿ ስትል ከባለቤቷ ጋር እርቅ መፍጠር አለባቸው ወይንስ የለባቸውም? እስኪ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። አራተኛ ሄርሜን ሉል። የፎቶ ሞዴል የሆነችው ሄርሜን ሉል ብዙዎች በማህበራዊ ሚዲያ በምትለቃቸው ወጣ ያሉ ፎቶዎች ያውቋታል። ታዲያ ይቺ ሞዴል ህይወታቸው በሱስ ምክንያት ከተበላሹና በአደገኛ ሱስ ውስጥ ካሉ ታዋቂ ሰዎች መካከል አንዷ ነች። በአንድ ወቅት ከታዋቂው የምግብ አዘጋጅ ከሆነው ሼፍ ዮሐንስ ጋር በመለያየታቸው ምክንያት በአንድ ሰሞን መነጋገሪያ እንደሆነች አይዘነጋም። ይህ አደገኛ ሱሰኝነቷ ትዳሯን እንዳፈረሰው በርካቶች ይጠቁማሉ። እንደ መረጃ ምንጮቻችን ከሆነ ተዋናይት ሄርሜን ሉል ያለ ሱሶቿ እንደማትንቀሳቀስ ይገልጻል። ራስ መተማመኗን ብዙዎች ቢያደንቁላትም ወጣ ያለ አለባበሷና ለከት ያጣ የፎቶ አነሳሷ በብዙዎች ዘንድ እንድትተች አድርጓታል። የሄርሜን ሉልን ጉድ ለመመልከት ወደ መዲናችን ያሉ ምሽት ክለቦች ጎራ ማለት በቂ ነው ሲሉ ብዙዎች ይደመጣሉ። ሶስተኛ ማስተዋል ወንደሰን። በአንድ ወቅት ከአንድ ኢትዮጵያዊ ቢሊዮነር ጋር በገባችበት ሰጣ ገባ ምክንያት የሚዲያ ማድመቂያ እንደነበረች አይዘነጋም። በየምሽት ክለቡ ከማይጠፉና የተለያዩ ሱሶችን ከሚጠቀሙ አርቲስቶች መካከል አንዷ ነች። ከ10 በላይ ሀገረኛ ፊልሞች ላይ የተሳተፈችው ማስተዋል ብዙዎች በብቃታቸው ከማይተማመኑባቸው አርቲስቶች መካከል ተጠቃሽ ነች። በራሴ ህይወት ማንም እንዲገባ እድል አልሰጥም የምትለው አርቲስቷ ብዙዎች በጦርነት ምክንያት ከቀያቸው ተፈናቅለው በረሃብ በሚሰቃዩበት ወቅት በርካታ ብሮችን አውጥታ ልደቷን በማክበሯ ምክንያት በማህበራዊ ሚዲያ ከፍተኛ ነቀፌታና ትችት እየደረሰባት ነበር። በራሴ ገንዘብ ያሻኝንና የፈለኩትን ማድረግ ሙሉ መብት አለኝ ስትል የተደመጠችው ማስተዋል ወንደሰን በልደቷ ቀን ውድ የተባሉ አልኮሎችን ስትደፋና ስትጎነጭ ተመልክተናታል። የከተማችንን የምሽት ክለቦች የምታደምቁ አርቲስቷ ማስተዋል የጎደላት ሲሉ ብዙዎች ይገልጿታል። ሁለተኛ ዳናይት መክብብ። የቃናዋ ድምቀት ቅብጥብጧና በበርካታ ወንዶች የምትወደደው የሃሽታግ ታይም አዘጋጅ ዳናይት መክብብ ህይወታቸውን ቀለል አድርገው ከሚኖሩ አርቲስቶች መካከል አንዷ ነች። በአንድ ወቅት ከቢሊዮነሩ ቢኒ ቦስ ጋር ሺሻ እየተጫጫሰች መታየቷን ተከትሎ ማህበራዊ ሚዲያ ላይ በስፋት
መነጋገሪያ ነበረች። ለበርካታ ወጣቶች አርአያ መሆን ትችላለች ተብላ እምነት ቢጣልባትም ከሚዲያ ውጭ ያለው ህይወት ይህንን ይመስላል በማለት ሺሻ ስታጨስ መታየቱ አይዘነጋም። በቃና ቤት ከፍተኛ ተከፋይ የሆነችው ዳናይት መክብብ በሳምንት 25 ሺህ ብር ወይንም በወር እስከ 100 ሺህ ብር እንደሚከፈላት በተደጋጋሚ ጊዜ ስትናገር የምትደመጠው አርቲስቷ ብቸኝነት የተመቻትና ወደ ተለያዩ አውሮፓ ሀገራት እየሄዱ በነጻነት መዝናናት የተመቻት ይመስላል። በየምሽት ክለቦች ላይ የማትጠፋው አርቲስቷ ትዳር ያለመያዟና በአንድ አለመርጋቷ ይህ አመሏ ሊሆን ይችላል ሲሉ ብዙዎች ሀሳባቸውን ያጋራሉ። በሀገራችን ባለ ሀብቶች ከሚታደኑ መልከ መልካም አርቲስቶች መካከል አንዱ የሆነችው ዳናይት ከቢኒ ቦስ ጋር ጥብቅ ግንኙነት እንዳላቸው መረጃዎች ይጠቁማሉ። አንደኛ ሀሊማ። ባለተሰጥኦ ከሆኑት ሙዚቀኞች መካከል አንዱ የሆነችው ሀሊማ በይፋ ብዙ አይነት ሱሶችን እንደምትጠቀም ስትናገር ተደምጣለች። በአንድ ወቅት ከኢትዮጵያዊ ቢሊዮነር ወርቁ አይተነው በተበረከተላት የ1 ሚሊዮን ብር ስጦታ መነጋገሪያ እንደነበረች አይዘነጋም። ምሽት ክለቦች ላይ የተለያዩ ሙዚቃዎችን የምታቀርበው ሙዚቀኛዋ በዛው የሱስ አምሮቷን እንደምታስታግስ መረጃዎች ያሳያሉ። በመዲናችን አዲስ አበባ የሚገኙ የምሽት ክለቦች በሀገሪቱ ሕግ የሚከለከሉ አደገኛ እጾች ሲሸጡ ሕጋዊ ፍቃድ ያላቸው ይመስላሉ። በእርግጥ ይህን እንዲቆጣጠሩ ኃላፊነት ከተጣለባቸው ባለስልጣናት ጋር የጥቅም ትስስር እንዳላቸው ይታወቃል። ለዚህም ይመስላል በርካታ የምሽት ክለቦች በመሃል ቦሌ ላይ በነጻነት እነዚህን አደንዛዥ እጾች ሲሸጡ የምንመለከታቸው። የሀገራችን አርቲስቶችም እነዚህን ትውልድን የሚያበላሹ እጾችን ከመጠቀም አልፎ እስከ ማከፋፈልም ደርሰዋል። እንደ ዮሴፍ ገብሬ ጆሲ፣ እፄዮት አበበ፣ ፍሪያት የማነ የመሳሰሉ በበርካታ ኢትዮጵያዊ የሚወደዱ የኪነ ጥበብ ዓለም ሰዎች የምሽት ክለቦችን በመክፈት ገንዘብ ይሰበስባሉ። በእርግጥ ለአብነት ያክል እነዚህን አነሳን እንጂ በርካታ የኪነ ጥበብ ዓለም ሰዎች ውሎና አዳራቸው የት እንደሆነ የአደባባይ ሚስጥር ነው። እንደ ካሳሁን ፍስሐ ማንዴላ፣ ዓለምሰገድ ተስፋዬ፣ ታሪኩ ብርሃኑ ባባ የመሳሰሉ ተወዳጅ አርቲስቶች ውሎና አዳራቸው በምሽት ክለብ እንደሆነ ሁሉም የሚያውቀው የአደባባይ ሀቅ ነው። ውድ የነጋሪ ሚዲያ ቤተሰቦች ለዛሬ ያዝንላችሁም በዚሁ አበቃን። ቀጣይ በሌሎች አዳዲስ ፕሮግራሞች እስከምንገናኝ ቸር ያቆየን።